ሶስት ማስክ ነው የሚመስለው። ሁለት ነው ይሄ ራሱ ነው። ዋጣው እንጂ ሰብስበው አጎት ነው። ጫካ ውስጥ ጉማሬዎች አርጅተው ሲሞቱ ይነፋሉ። ማንም ይነፋቸው ተፈጥሮ ይነፋቸው። ታስራይ ነው ተናጋሪ ታስብለኝ። ወይኔ ጉዴ ፈላ፣ ወይኔ ጉዴ ወሽ ግንበት ትፈልጊለት ስልከቻት ያወሳጋ ዘፈንሽስ አቦ ዘፈን እናትና አባቴ ትወጣታለህ አሉኝ። የሆነ አክራሪ ነገር ናቸውና ኦኬ ዘፈን አይቻልም ምናምን ነገር አለሽ። በሽማግሌ ቤት ምንም ቢያለች አረ ወዴ አሪፍ ዘፈን ነበርሽ ደግሞ እና ሽጠው አለ ሰው ምን እንሽተው ግጥምና ዜማው ነው። አረ እስቲ ለስቲፍ ሊሸጥላት አስቤያለሁ። እንዳያቡካካለ ራስ ሰማ በውስጥ እግሩ ነው የሚያስኬድልህ። ይቅርብ ራስ ራሱ ኮብለ ለበሰፍ ነው ይሻላል። ሲሜሌለሰ መጥፎ ነው። ባለፈው እኮ የሆነ ኮንሰርት ቀርቦ አይቼው ታውቃለህ? ማስቲፍ እየዘፈነ ጃኬቱን ሲወረውርላቸው ሁለት አድርገው ወረወሩለት። አታሰማኝ ሰው በረኔ ቁጭ ብላችሁ ስትሰርቡኛል ነበር ትናንት። ማንን? ኧረ አንተና ስቲቭ ናችሁ ነው አላራት ትላንት እኔ መች ገባሁ አልገባሁም ጭራሽ። ትናንት ወዲያው ምናምን የሆነ ማን ያምራል ሲል ያልከኝን እኔ ልቤን የተሰበሩ ምን በማክስ ካንተና ከአንድ ብር ማን ያምራል ብለህ ጠየቀህ ስቲቭ። ኦኬ በቆንጀራ ነው ያደረግኝ። አይ አባቴ እንትን እልሻለሁ፣ ኢንቫይት አደርግሻለሁ ከእነሱ ጋር በደንብ እንላጣለን። ደግሞ አሁን ጌም ልትጮሺ ስቲቭ ጋር አሁን ጌም ልትጮሺ ነው አንቺ? ኧረ ዝም ብዬ ፈታ እያልኩ ነው። ምን እሺ እንጫወት እንዴ? አይ እኔ ጌም አልጮትም። ምን አባቴ አንቺ ባለ ሀብት ነሽ ማለት ባለ ሀብት ስለሆንኩ ሳይሆን ዱቄት የምትቀባት እድሜ ላይ አይደለም ያለሁት። ለሳ ነው እናንተ ተጫወቱ አባቴ። እሱማ ልክ ነሽ። ኧረ ዱቄት ምን አባቱ አባቴ። እዚህ ጋር ጀርባዬን ነው የምታስብለኝ። ዱቄት ተነስቼ በነሰነሳ አናቴ ላይ እኔ ለራሱ አይጥ እየላሰኝ ነው ማድረው። በቃ እንቅልፍ እየጣለኝ እዛው ዱቄት እየቀማመሰህ ነው የምታድረው። እና እሱን ያሰፋብሽ የማስኳን ከንፈር እሷን ያሰፋብሽ እነሱ ናቸው። ቀማምሰት ነው እንትን ተጠቀሚ ወይ ማስክ እኮ አሁን አይጨንቅህም? ማስኩ ይጨንቃል እኮ አይደል? እነዛ እኮ ነው ዱቄት የምቀባው። ትንሽ ተንፈስ ይላል። አይ ስለ ይሄ አፍንጫ ላይ አሁን እኔ አንድ ሰዓት ተኩል ለመቀመጠው ላይ በጣም ነው የሚጨንቀኝና እኛ ስጋ በኪሎ ስንበላ አንቺ በሜትር እየበላሽ ያደግሽ ሴትዮ። እኔ እኮ በህይወቴ ሴት ራሰ በራ ያየሁት እሷ ላይ ነው። እድሜዋ ከመግፋቱ ኪሎ ሜትሯ ከመቁጠሩ የተነሳ ማለት ነው። የእንጨት ሽበት እኮ ነች። ይቅር ይበልኝ። ሰዎች እንግዲህ 16 ዓመት ሞልቶኛል። ስለዚህ ኮሜንት ሴክሽን ላይ እንኳን ተወለድሽ። አረጋዴ ሰው ድቤ ቆሟል። ምን ነው የኔን ራብ አደረከው? ቀላል ቆሟል። 10 ዓመት ልደቴ ሳከብር ትዝ ይለኛል። ከዛ አሁን ያለሁበት ጋር ደርሻለሁ። በምን ቅጽበት እኔማ ራሴን እንደ ታይም ትራቭለር እየቆጠርኩ ነው። በምን ቅጽበት በምን ፍጥነት እዚህ እንደደረስኩኝ ራሱ አላውቅም። ማለት እድሜ እኮ ይቀሸባል። አሁን ላይ ኖርማል ነው፣ በደንብ ይቀሸባል። ግን ከፊት ከስትራክቸራችሁ ጋር የሚሄድ እድሜ ስጡ ለራሳችሁ። እድሜ ስታወጡ ሰው አያምንኝም ብላችሁ የምታስቡ ከሆነ ደግሞ ግዴታ አይደለም ቁጥር መጥራት። በቃ ዝም ብለሽ ሻማ ለኩሰሽ ሃፒ በርዝዴይ ያለቀ። እንደዚህ ለምን ትሳቀቃላችሁ? ባለፈው አሁን እንዴት 35 ዓመቴ ነው ምናምን ብላ ሙድ ያዘችብን። አንተ እኔ እኮ በህይወቴ ሴት ራሰ በራ ያየሁት እሷ ላይ ነው። እድሜዋ ከመግፋቱ ኪሎ ሜትሯ ከመቁጠሩ የተነሳ ማለት ነው። የእንጨት ሽበት እኮ ነች። ይቅር ይበልኝ። ከኃይለ ሥላሴ ጋር ፈንድተሽ የልደት ካርድሽ ብራና ላይ ተጽፎማ ቢቀርስ ማንን ከማን ጋር ነው የምትሰካከሽው?
እኛ ስጋ በኪሎ ስንበላ አንቺ በሜትር እየበላሽ ያደግሽ ሴትዮ አዲስ አበባን አብረሽ የቆረቆርሽ ሴትዮ አሁን 35 ስትይ 30 ከሞላሽ ነው 35 ሆነሽ። አረ ስለ ጉልበታችሁ አረ ተው እንዴ! የአብድ እንዳለው ሁለተኛ ጊዜ መፈጠር ቢኖር ራሱ የሁለተኛው ጊዜ ፍጥረት እድሜሽን ጨርሰሻል። ምንም እኮ የቀራት ቀንድ ብቻ ነው የቀራት ማብቀል፣ ሁሉንም አይታለች እና 35 ለምን አሁን እኔን ተናጋሪ ልታስብሉኝ ነው? እኔ እንደዚህ አይነት ሰዎች እንዳልናገር መናገር አልፈልግም። ረፉ ከድርጊታችሁ ተቆጠቡ። ለማንኛውም ወገንታት አካውንታችን አደጋ ውስጥ እየገባ ነው። ይህን ቪዲዮ የምታዩ ሰዎች እንዳለ ኮፒ ሊንክ አጨናንቁት። በሼር እና በኮፒ ሊንክ አካውንታችንን እንታደግ። ገና ብዙ የምንጨዋወተው ጨዋታዎች አሉ። ይመቻችሁ። እናንተ ረፉ። ሰምታችኋል። ልጅቷ ሆስፒታል ትሄዳለች። ዶክተሩን ጋር ገብታ ዶክተር ባሌ በጣም ስሜታዊ ነው፣ ትዕግስቱን መቆጣጠር አይችልም። ቤት ውስጥ ሁሌ ጭቅጭቅም ሆነ ጸብ በተነሳ ቁጥር ከቁጥጥር ውጭ ይሆናል። አንድ ቀን ይሄ ስሜታዊነቱ ገፋፍቶት አንድ ነገር እንዳያደርገኝ ይፈራለሁ፣ ምን ላድርግ ትለዋለች። ዶክተሩም አዋቂ ነበርና እንደ ዘመኑ ዶክተሮች ሰገራና ሽንት ሲጫል አላት። ተቀመጭ ይላትና ሁሌ ቤት ውስጥ ጸብ ሲነሳ ወይ ጭቅጭቅ ሲነሳ በአፍሽ ሙሉ ውሃ ትይዥና ትግሙጥሙጫለሽ። እንዳትውጪው፣ እንዳትተፊው ባልሽ እስኪወጣ ድረስ ወይንም ጭቅጭቁ እስኪበርድ እሱ እስኪረጋጋ ድረስ ትግሙጥሙጫለሽ ይላታል። እሺ ብላ ትሄዳለች። እሷ ከዛ በወሯ ትመጣለች ተመልሳ። ዋው ዶክተር የነገርከኝ ነገር በትክክል ሰርቷል፣ ቤታችን ሰላም ሆኗል፣ ባሌም ትዕግስቱን መቆጣጠር ችሏል፣ እኔም ህይወቴን በሰላም እየኖርኩ ነው። ግን አንድ ጥያቄ አለኝ። የባሌ ትዕግስት መቆጣጠርና ስሜታዊ መሆን ከኔ የአፍ መግሙጥሙጥ ጋር ምንድን ነው የሚያገናኘው? እሱን ልትነግረኝ ትችላለህ ሆይ ትለዋለች። ዶክተሩም ፈገግ ይልና አየሽ ጨዋታው ያለው አንቺ አፍሽን በውሃ መግሙጥሙጥሽ ጋር ሳይሆን በዛ ሂደት ላይ በአፍሽ ሙሉ የምትይዥው ውሃ አፍሽን እንድትዘጊ ይረዳሻል። ያ ደግሞ ለባልሽ ከምትሰጪው አላስፈላጊ መልስና ጭቅጭቅ ይቆጥብሻል። ስለዚህ ባልሽም አይናደድም፣ ህይወታችሁም ሰላም ይሆናል አላት ይባላል። ምን ለማለት ነው? አፍ ላይ የመጣ ነገር በሙሉ አይወራም። አንዳንዴ በህይወታችን ስለነበሩ ጭቅጭቆችና ጸቦች ዝም በማለታችን ብቻ ከፊት ለፊታችን የሚመጡ ትልልቅ ጥፋቶችን አስወግደናል። አውቀንም ሆነ ባለማወቅ ማለት ነው። ስለዚህ እናንተም እንደዚህ አይነት ሁኔታ ውስጥ ስትገቡ ምላስ የምትባለው የሰውነት ክፍላችንን በማሳረፍ ህይወታችሁን ልታተርፉ ትችላላችሁ ማለት ነው። እንዲህ ብለህ አትስማኝ። ጸብ ውስጥ ስትሆን የምትናገረውን ነገር ምረጥ፣ የምታወሪውን ነገር ምረጭ። አንቺም ዝም ብለሽ በደመ ነፍስ አትጓዥ። ንቃቃታ አንድ አጭር ጓደኛ አለኝ። አጭር ስላችሁ ይሄ ኖርማል አጭር ሰዎች የሚጠሩበት እጥረት ሳይሆን በቃ ጉድለት የሆነ ልጅ ነው። በቃ ጉድል ያለ ልጅ ነው እና እንደዚህ በጠራራ ፀሐይ አስፋልት ዳር ታክሲ እየጠበቀ ምናምን እቺ የአስፋልቷን ጠርዝ እንደዚህ በክንዱ ደገፍ ብሎ ምናምን አየሁትና ቆምኩኝና እኔም ወደ ታች ነኝ ልሸኝ ምናምን ነገር ስለው ሰደበኝ። ድሮም ከእንዳንተ አይነት ሰው ምን ይጠበቃል ብዬ እኔም የቦርሴን ዚፕ ዘግቼ መንገዴን ቀጠልኩላችሁ። ስለምን ክፉ ሆናችሁ? ስለምን ክፉ ሆንክ አባ? አዲግር ሲሊፐር የምታክል ልጅ አሁን እኔን አንጋጠ መሳደብ አይከብድም? ለዛውም ልርዳህ ባልኩ በስቦኪው መልክህን አይተህ ማታቅ ልጅ። ኧረ ተው፣ እኔ ልጅ ነህ ብዬ ትችላለህ፣ ግን ከድርጊት ተቆጠብ። እኔ መልካምነት፣ ኢትዮጵያዊነት፣ መልካምነት በሚል እንጂ እረፍ እረፍ። አንድ ብር ልጠረጥረኝ ባለው ነው እየጠረጠርከኝ እንደ እና ገንዘብ አመጣህልን ወይስ ወደ ገንዘቡ ወሬ ንግባ? እየፈጠነ ነው። 10 ሚሊዮን ምን ነው? 10 ሚሊዮን ትርፉ ላይ ባና ያተረፍኩት የለም። አሁን ብራል ላለመስጠት ነው እንደዚህ የምትለዋ? ገንዘቡን የለኝም። ፖድካስት ያለብንና አይደለም ያው የሆነ ሰው ነው የለቀቀው። እኔ ማን እንደሆነም አላውቅም። 10 ሚሊዮን ብሎ ለቀቀው፣ ጸደቀ እንዴ? እኔ እኮ ምን 10 ሚሊዮን ያለው ብዬ ግራ ገብቶኝ። አረ ምን በወጣኝ እንደዚህ ነው ስተታ ችግር ብቻ እኮ ነው የሚያመጣው። ሌላ አይችልም። ጠቅላላ ከፈላና ችግር ነው የከበበኝ ነው። ስንት አበድሩኝ ሪኩዌስቶች መጡልህ? አረ ሀገር ነው የማከፍታቸውም አሉ። ጭራሽ እኔ ራሱ ልኬልህ ነበረ ግን አላየኸውም መሰለኝ። ሪኩዌስት ውስጥ ነበር መሰለኝ። እዚህ እኮ አይነገርም። ታደስ በቤተሰብ አትጠይቅም እንዴ? ሲቆላው ነርስ ይጠብሳል ጓደኛዬ።
እና ፍቅራቸው ሲያስቀና ነው የምልህ የኔ አባት። በቃ እንደዚህ ፍዝዝ ብሎ ያያታል እሱ፣ እሷም እዛ ድፍረስ አይን ውስጥ ኤድስና ጨብጥ ትፈልጋለች። ፍቅር ይቀፋል እምልህ አባ። በቃ እሱም ከእሷ ጋር ከገጠመ ጀምሮ በቃ ወሬው እንዳለ ከሆስፒታል በራ ልሻገር ብሏል። ምሳሌ የሚሰጠው በሜዲካል ዕቃ ነው ምናምን። ፍቅራቸው እንደዚህ በአንስቴዚያ እንደሚቀጥል ገና የዛኔ ከጅንጀናቸው ነው የተረዳሁት። አንተ የዛኔ ሲጣበሱ ቴሌግራም ላይ ይሰካከሱታል ነው የምልህ። መቼ እነ እንትና ይሰክሱናል፣ ስም አልጠራም። እሷ ምን ትለዋለች? እኔ ጫማና ሱሪው ማች የማያደርገው እንዳይመቸኝ ምናምን ነገር ትለዋለች። በቅጡ እኮ አንገቷና ፊቷ ላይ ያለው ሜካፕ ማች አያደርግም። ናት እሱም ይቀጥላል፣ አያርፍም። እኛ ቤት እኮ በሳምንት አንዴ ነው ሽሮ የሚሰራ ስትል ሌላውስ ቀን ጾማችሁን ነበር የምታድሩት? ኡፍ ልቤን ጠባችሁት። በቃ ያርግላችሁ፣ ያጣፍጠላችሁ። ገሬ ዛኔ ነበር እኔ የተረዳሁት እንደዚህ ዲፕ እንደምትገቡ ማለት ነው። በቃ አሁንማ ጭራሽ ሌላ ታሪክ ገብታችኋል። እሱም እሷ ጋር ቆይቶ ሲመጣ ምናምን በረኪናን የሚሸተኝ ሶዲየም ባይካርቦኔት ምናምን በቃ ቅልቅል እንዳለ ትንሽ ፈጠን አድርጓት። በአንድ እጄ ስሪንጅ በአንድ እጄ የሰገራ ናሙና መቀነሻ ቀይዤ ሰርጋችሁ ላይ እስክጨፍር ቸኩያለሁ። ያርግላችሁ። ለማንኛውም የከፍታ ያደርገው ህይወታችሁን። እንደዚህ ግን አትሰካከሱ አበሾች። በተለይ እኛ አበሾች ማጋነን ላይ ችግር አለብን። በጣም ነገሮች እናጋንናለን። አታጋኑ ብዬ ስንት 9 ቢሊዮን ጊዜ አልተናገርኩ? ታዲያ ራሴ ያጋነንኩታ። ብቻ ከሊሚት አንለፍ ለማለት ነው። ማሽ ላቭ ላቭ ኢዝ ብላይንድ። ፍቅር ሲዝም ወዳችኋል። ሰውየው ፀጉሩን እየተቆረጠ ነው። በመሀልም አንድ ህፃን ልጅ ይገባል። ከዛ ፀጉር ቆራጩም ለሚቆርጠው ሰውዬ ጎንበስ ሲልና አየው ይህን ህፃን ልጅ ዓለማችን ላይ ካሉ ደደብ ልጆች መካከል የመጀመሪያው ነው ምናምን ነገር ይለው። እንዴት ምናምን አለ። በየቀኑ ነው እዚህ ፀጉር ቤት ውስጥ የሚመጣው። ቆይ ድድብናውን እንደውም ላሳያል። እና ከኪሱ የ200 ብርና የ100 ብር ኖት አውጥቶ የትኛው ይሻልሃል አሉ ለጁጆ። ናና የፈለግከውን ውሰድ አሉ። ልጁም ሮጠ ሄደና 100 ብሩን ወስዶ ይሮጣል። ፀጉር ቆራጩን ፈገግና አየው ምን አይነት ደደብ እንደሆነ። 200 ብሩ እያለለት 100 ብሩን ሲወስድ ሁሌ ነው እንደዚህ የሚያደርገዋል። የሚቆረጠው ሰውዬ በጣም ይደነቅና ፀጉሩን ተቆርጦ ከወጣ በኋላ ልጁን መፈለግ ይጀምራል። መንደር ውስጥ ቢፈልገው ያጠዋል። መንደር ውስጥ መጨረሻ ላይ ተስፋ ሊቆርጥ ሲል አይስክሪም ገዝቶ ሲወጣ ያገኘዋል። ና እስኪ ቤቢ ምናምን ነገር ይለውና ለምንድን ነው 200 ብሩ እያለ 100 ብሩን የወሰድከው? ለምንድን ነው እሱን የመረጥከው አለው። ምክንያቱም አንዴ 200 ብሩን የወሰድኩ ለታ ጨዋታው እዛ ጋር ተጠናቀቀ ማለት ነው። እውነቱ ነው። በየቀኑ እየሄደ 100 ብሩን ቢለቅም አይሻልም? ምን ለማለት ነው? ብልጥ ሆነን ባዶ ኪሳችንን ባዶ ቂጣችንን ከመንቀር ብልጥ መስለን ሞኝ ሆነን አካውንታችንን ብንገነባ አንገታችንን ደፍተን ብንሰራ ይሻላል ለማለት ያክል ነው። አካውንታችን ሪፖርት በዝቶበታል። ቪዲዮቻችን የጠፉ ነው። 3 ቪዲዮዎች ጠፍተዋል። እነሱን ከፈለጋችሁ ኢንስታግራም ላይ ለቀቅላችኋለሁ። በዛውም ፎሎ ማድረግ እንዳትረሱ። እዚህ ላይ የሚታገዱትን ቪዲዮዎች እዛ ላይ ለቀቅላችኋለሁ። ኢንጆይ ስቴይ ፖዚቲቭ። ትንሽ ቪዲዮ ሰራው ብትል ማንነትን አውቀዋለሁ አንጠለጥላለሁ። ዛቻ ሲቹዌሽን ይላል። አንተ ከስክስ ፊት የጀሙ ጅብ በቃ እንደ ኬቭማን ለስላሳውንም ኮረቱንም ወደ አፍ ትከታለህ። በቃ መምሮ እንደፋፈነዋል። እስኪያው ማን ይሙት አቋን እናውራና አንተ ሁለቴ እኔ ላይ እስክትሰነዝር ድረስ 3 ጊዜ አይርብህም በተከታታይ። ሆድሽ እኮ ይምጣብኝ የምር። የሆነ ወዛደርማ አለ ፌስታል ይዞ የቆመ እንደዚህ ሆድ ውስጥ ወይ ደግሞ ከስርህ ተቀዷል የሆነ ቂጥህ አካባቢ ምናምን የሚያፈስ ነገር አለ እንጂ በሰላም አይመስለኝም።
ወጥ የነካው ጋዜጣ ራሱ ጠቅልለ የምትጎርስ ሰውዬ አንተ ሕፃን ልጅ ፀጉሩን ቢላጭልህ ማትምር ማትለቅ ሰውዬ ዛቻ ሲቹዌሽን አንተ ቧቃውድ ውጣ ውረድ ፊት ደግሞ አሜሪካ እንደሚኖሩት ቲክቶከሮች እነዛ ሰዓት አደባባይ ወተን አዳገኛለሁ ብላ ኧረ አይበላም እንዴ ባይዘዊያችን ላይ ታቀኛለህ አውቃለሁ አላልክም እንዴ ታቀኛለህ እኮ ረስተው ነው የምታቀኝ እኮ ዛቻ አያስፈልገው ማመጣም እንዴ ለነገሩ አው ከዛ እኔ እስካለሁበት እስክትመጣ ድረስ በራብ ትሞትብኛለህ ወይ ስንቅ ምናምን ነገር ቋጥረህና አለበለዚያ መንገድ ላይ ተዘግይብኛለሽ አባ ወይኔ ግማሽ መንገድ እመጣለሁ አይዛትም እዚህ አደባባይ ላይ መተ ሚዲያውን ለመሳቅ ለምጮት ነው ላስላስ ስድብ ከሆነ ኖርማል ነው እኛም እኮ ስቀን ዝም እንላለን እንደዚህ ሰርጸ ምናምን ዛቻ ግን አንተ ንቃቃታ አይደረግም እንደዚህ የሰው ጎመኔ መጀመሪያ ጨጓራን አስጠብብ ወይ አንተን ነበር ጦል ላይ መላክ ወይኔ ቻይናውን ነበር የምትመለሰው ምኑንም እየቆፈርክ እየበላ አጋሰስ ረፍ ዛቻ እንዴ አንተ ፕሮፌሽናል ነኝ ብለሃል እኮ በቃ ዛቻ አይዛትም ፕሮፌሽናል ስትሆን ደግሞ ማለት ነው ነገሮችን በውስጥ መስመር ነው የሚካሄደው ዝም ብለህ አደባባይ መተደረተን ገልጠ እንደ ጉሪላ አትደብድብ ፓፔት አንተ አንድ ብር እንደዚህ ሸበላ ነው እንዴ የሌለ መልከኛ አይደል ያው ኮሜዲ እኮ ሴቱን አትራክት ያደረገ እኮ አንተ ማስክ አርግና ማለት ነው ወለቅ አርገ እንንገብና ሰብራይ